ጥሪውን በታላቅ ደስታ ተቀብያለሁ። እናም ይህን የውይይት ጥሪ ሼር በማድረግ ለሁሱ እና ለኡስታዝ ሰዒድ መሐመድ እንድታደርሱልኝ በአክብሮት እጠይቃለሁ። እንዳያችሁት ወንድሞቻችን ከሁሱ ጋር ውይይት እንዳደርግ ጥሪ አቅርበውልኛል። በታላቅ ደስታ እኔም ጥሪውን ተቀብያለሁኝ። ሁሱም ይህንን ጥሪ እንደሚቀበል ተስፋ አደርጋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ሙስሊም እህት ወንድሞቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እናም እንግዲህ ይህንን ቪዲዮ እንዳየነው ማለት ነው ለሁሱ እና እንዲሁም ለውድ ኡስታዛችን ለኡስታዝ ሰዒድ መሐመድ የውይይት ጥሪ ቀርቦላቸዋል ማለት ነው። የውይይቱንም ጥሪ ደግሞ ኡስታዛችን ተቀብለዋል እና ቪዲዮም ሰርተውበታል መርከዙል መሻሪያ ላይ ማለት ነው። እሱን ሼር በማድረግ ሁላችንም እንደዚሁም የተለያየ ቪዲዮ እየሰራን ለሁሱ እንዲደርስ አድርሱለት ማለት ነው። ማድረግ ይኖርብናል። ይህ ውይይት መካሄድ አለበት ማለት ነው። ምክንያቱም ሁሱን የሚባለውን ማለት ነው አብዛኛው ሰው የሚጠምበት የሆነ ሰውዬ ነውና አብዛኛዎቹ የሆነ እንደ ትልቅ ሼህ አድርገው የሚያዩት ስለሆነ ውይይቱን ይቀበላል ወይስ አይቀበልም፣ መቶ ይወያያል አይወያይም የምናየው ይሆናል ማለት ነው። ከዛም ሀቅ ማንጋ እንዳለ ሁሉም ሰው የተደበቀበት ሰው ግልጽ ይሆንለታል ማለት ነው። እንደዚሁም ደግሞ አብዛኛውን ጊዜ ታያላችሁ እነሱ ወይ ቪዲዮ እየሰሩ ወይ ግሩፕ ላይ ነው እንጂ ዝም ብለው የሚያወሩትና እንትን የሚሉት ውይይት ሲባሉ በጣም ነው የሚሸሹት። ውይይት ሲባሉ አይመጡም። ከአንድ አይል ብዙ ጊዜ ሁሱም ከዚህ በፊት አይታችኋል ለውይይት ጥሪ ተደርጎለት ነበር፣ ግን አልመጣም ማለት ነው። እና ይህ ደግሞ ምንድን ነው የሚያመላክተው? አንድ ሰው ሀቅን ከያዘ እውነትን ከያዘ አይደለም ውይይት ጥሪ ተደርጎለት ውይይት ጥሪ አድርጎ ይሄድ ነበር። የትኛውም ቦታ ላይ አያፍርም ማለት ነው። ነገር ግን የያዙት ነገር እንዳይጋለጥባቸው እንደዚሁም ባጢልን እንደያዙ እርግጠኛ ስለሆኑ የትኛውም ቦታ ላይ ይከሰቱ ማለት ነው። ስለዚህ ሼር አድርጉላቸው በየቦታው ማለት ነው። ይህን ውይይት ሁሉም ሰው በጉጉት ነው የሚጠብቀው። ለምን በጣም ብዙ ሰዎች በጣም ብዙ እህት ወንድሞቻችን እየጠመሙበት ያለው ጉዳይ ስለሆነ ማለት ነው። ይህ እምነት የሚባለው ነገር ደግሞ እንደዚህ ዝም ብለን ያገኘነውን ሰው የምንከተለው ወይንም ደግሞ የምንቀልድበት ጉዳይ አይደለም ማለት ነው።